አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋና ከልብ ነው። አብሽሪ በርቺ ለምትሉ ደግሞ አላህ ያበርታችሁ እናንተንም አላህ ከእናንተ ጋር ይሁን። ዛሬ ደግሞ ለየት ያለ ሰላጣ ይዤላችሁ መጥቻለሁ። እንግዲህ ክብደት የመቀነስ ጉዞ የሚያደርግ ሰው ውፍረት ለመቀነስ ሰላጣ ነው መመገብ ያለበት። ሰላጣ ነው የሚሆነው የሁልጊዜ ቀለቡ ማለት ነው። እኔም ያንን በማስመልከት የዛሬውን ሰላጣ ይዤላችሁ መጥቻለሁ። እናም ደግሞ ውፍረት ለመቀነስ አስባችሁ ግን ሁልጊዜ ሰላጣ ብቻ ነው እንደምትበዩ ምናምን ላላችሁኝ አይደለም። ሰላጣውን እኮ አንዴ ነው ሲኖር ከመዳን ቤት ስለሆነ ሁልጊዜ ሰላጣ አይገኝም። ግን ሩዝም ይሁን የተገኘውን መኮረኒና ሩዝ በእርግጥ ለክብደት መቀነስ አይመከርም። ግን ቢሆንም በመዳን ቤት ስለሆነ ሩዝም ይሁን መኮረኒም ይሁን ያገኘነውን ቂጣም ይሁን የፊቱን ግማሽ ነው መብላት ያለብን ማለት ነው። የፊቱን ግማሽ እየተመገብን ነው ክብደታችንን መቀነስ የምንችለው እንጂ ሁልጊዜ ሰላጣ ሁልጊዜማ ይሄን አይገኝም። ለኛም ደግሞ እንሰለቸዋለን፣ አሰልቺ ነው የሚሆንብን ማለት ነው። ይሄንን አንዴ ነው። አሁን እኔ እንግዲህ ይሄንን አሱር ሰዓት ምሳ ሰዓት የምበላው አሱር ነው። አሱር ያገኘሁት ምግብ ጋራ ይሄንን ሰላጣውን በብዛት እበላለሁ። ሩዝ ከሆነ ደግሞ የተወሰነ ሩዝ እበላለሁ ማለት ነው። እና ደግሞ ጉልበታችሁ እንዳይብረከረክ ምናምን አቅም እንዳታጡ የሆነ ውሃ በብዛት ጠጡ። ለብ ያለ ውሃ ቢሆን አሪፍ ነው። ለመስጠጡ እንዳይፈጃችሁ የሆነ መካከለኛ ሙቀት ያለው ውሃ ብትጠቀሙ አሪፍ ነው እላለሁ። በርቱ፣ እንበርታ። ውፍረት የተለያየ በሽታ ያመጣል፣ በተለይ ቦርጭ። ምክንያቱም ጉበት፣ ኩላሊት፣ እንደዚህ ሳምባ የተለያዩ የውስጥ እቃዎችን ከሆዳችን ስለሆነ በጣም ከባድ ነው። እንደዚህ ያንን ለስብ ከያዘው ደግሞ በተለይ የጉበት ስብ በጣም ኃይለኛ በሽታ ነው እያሉ ነው። ከዛ በሽታ ለመዳን ውፍረታችንን መቀነስ አለብን። እኔም በጣም ያስፈልገኛል። አብራችሁ ይስሩ፣ አብረን ውፍረታችንን እንቀንስ። አሁን እንግዲህ ሰላጣችንን እንቆራርጣለን። እንግዲህ ካሜራማኗ ምን ስለሆንኩኝ ቆረጥኩ በኋላ ነው የምንገናኘው። እየቆረጥኩኝ እንትን ለማለት ለጊዜው እንግዲህ ካሜራ ምናምን ስለሌለ በአንድ ጅወል ስለሆነ በይሄው ድምጡንም በይሄው ቪዲዮውንም በዚህው ቀዲቼ ስለሆነም ሸር ማረገው ለቆራርጥና መልሰን እንገናኛለን። ውድ ቤተሰቦች ሁልጊዜም አብሮነታችሁ አይለየኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በዚህ ቻናል እንግዲህ ሁልጊዜም ሸር ማረገው ስለ ውፍረት መቀነስ ይሆናል ማለት ነው። በዋነኝነት ውፍረት ለመቀነስ ነው። ከዛ ደግሞ የተለያዩ ምግብ እንግዲህ ከአረብ ቤት እንደመሆን መጠን የመዳምን ምግብ ይዤ ብቅ እላለሁ አንዴ። ግን በዋነኝነት ውፍረት ለመቀነስ ነው። ውድ ቤተሰቦች እንግዲህ እኔ ሰላጣ ምንጊዜም ስሰራ ማለት ነው እንደዚህ አጥቤ አቆየዋለሁኝ። ያውም አሁን ትንሽ ውሃ አለው ከሰላጣው ላይ አጥቤ አቆየዋለሁ። እንደዚህ የማደርገው ለምንድን ነው? ይሄንን ባንዴ ከትፌ ሶሱን ሳላቀላቅል ከፍዬ ከምንበላው ላይ ሶሱን አረጋለሁ። ከተላጃ ወይም ከማቀዝቀዣ ከሚቀመጠው ላይ ሶሱን አላረግም፣ በኋላ ነው የማረገው። ምክንያቱም ውሃ እንዳያመጣ ማለት ነው። ውሃው ከዚህ ላይ በደንብ ደርቆ ከቆራረጣችሁት ስቆርጡት ውሃ ከሌለው 3 ቀን ቢያድር ውሃ ያመጣም። እመኑኝ፣ ደግሞ ሞከሩት። ባይሆን ሚልህና ጨውና ሎሚ ሳይገባ ወይም ምንም አይነት ሶስ ሳይገባበት ከተላጃ ከተቀመጠ በጣም አሪፍ ነው። ውሃ ምንም አያመጣም ማለት ነው። ቀንሳችሁ አሁን የምትሰሩት አሁን እኔ እንግዲህ ይሄን የምሰራው ለቤተሰቡ በሞላ ነው፣ ለኔም ነው። አሁን አሱር የምንበላው ግማሻችንን ይሄን ቆራርጬ ግማሹን ሶስ ጨምርበታለሁ እንመገበዋል። ግማሹ ደግሞ ለሊት የሚሆን ነገ የሚሆን ለምንመገበው ተላጃ ይቀመጣል ምንም አይነት ሶስ ሳይገባበት። እናም ኪያሩ ውሃ ያመጣብንም። ቲማቲሙን ደግሞ ውስጡን እንትኑን አውጥቼ ነው የምጠቀመው ማለት ነው። ፍሬውን አውጥቼ ያንን ለወጥ መስሪያ ምናምን እጠቀመዋለሁ።
እናም እንግዲህ ይሄን ይመስላል አሁን ያዘጋጀሁት ሰላጣ። ሁሉንም አልቆረጥኩትም፣ ምክንያቱም ውሃው በደንብ ስላልደረቀ። ውሃው ሲደርቅ ነው በኋላ የምቆርጠው። አሁን ለራሴ የምፈልገውን ያህል ቆራርጫለሁ። እንግዲህ ለማቀላቀል እንዲመቸን ከፍ ያለ እንደዚህ አይነት ሳህን ብንመርጥ ጥሩ ነው። አሁን ከዚህ ኪያሬን ጨምሬያለሁ። እናንተ ግን ኪያርና ቲማቲምን ብቻ ከሆነ ያላችሁ ከሽንኩርት ጋር ወይም ደግሞ ሽንኩርቱን እንደዚህው ከፈስና ከሰላጣ ቅጠል ጋር የተለያየ ነገር አንዱ ነገር ጎሏልና አልተሟላልኝም። መቼም አልሰራም ስለማይባል እንደዚህው ባገኘነው ነገር እንስራ። እኔ ለዛሬው ሽንኩርት አልጨመርኩም፣ ምክንያቱም ብዙ ነው ይሄ። አሁን ይሄ በጣም ብዙ ነው። እንግዲህ እኮ ትንሽ ትንሽ ነው የተጠቀምኩት፣ ግን ብዙ ነው። ካልጨረስኩት ደግሞ በኋላ በላዋለሁ፣ ግን ከመቅረብ ወዲህ። ምክንያቱም 18 ሰዓቱን ምግብ ሳልበላ ነው የምቆየው። ለዛ ደግሞ ሰውነቴ እንዳይብረከረክ እንትን እንዳይል ውሃ በደንብ እጠጣለሁ። አሁን እንግዲህ ሰላጣዬ ይሄን ይመስላል። ተወዱታላችሁ፣ ሞክሩት። ድንች እናንተ ደግሞ ድንች ቀቀላችሁ ምናምን መጨመር ትችላላችሁ። እንቁላል፣ እኔ ግን የእንቁላል ሰላጣ ከበላሁ ገና ሳምንት አልሆነኝም። እንቁላሉንና ድንቹን በሳምንት አንዴ ነው የምጨምረው ማለት ነው። በቀሎ ታሽጎ የሚሸጠው በቀሎ ቦለቄ ምናምን ካላችሁ ጨምሩበት። እኔ ግን ለአሁኑ ያን ስለሌለኝ ይሄንን ብቻ ነው ያመጣሁት። እንግዲህ በመቀጠል የተጠበሰ ቂጣ አለ እንደምታዩት። ይሄንን ትንሽ በዛ አድርጌ ከጨመርኩ ሌላ ቂጣ አልበላም። በቃ በይሄው ይበቃኛል። በቀረ ደግሞ ሌላ ቂጣ የምበላ ከሆነ ይሄን አልጨምርም። ምክንያቱም ይሄ ከነጭ ዱቄት የተሰራ ነጭ ቂጣ ስለሆነ ማለት ነው። ይሄ ራሱ እንትን ነው። እኔ ለዛሬው ትንሽ በዛ ያረኩት ይሄኑ ብቻ መመገብ ስላሰብኩ ነው። የዛሬው ሰላጣዬን እንግዲህ ዛሬ እኔ ይሄን ጅብስ ሮማን ነው የምጠቀመው። ለዛሬው ሎሚ ምናምን አልጠቀምም። እኔ ደም ማነስ ስላለብኝ ሎሚውን ሁልጊዜ አልጠቀምም ማለት ነው። ጅብስ ሮማኑን በርከት አድርጌ ጨምራለሁ። ምክንያቱም ያለ ምንም ቂጣ ነው የምበላው፣ ይሄ ስላለው ማለት ነው። እንደነገርኳችሁ አሁን በሳህን ልቀንስ። ይሄንን እንግዲህ እንደምታዩት በጣም ብዙ ነው። ለአንዴ በቂ ነው፣ ከበቂ በላይ ነው። ያውም ከተረፈው በኋላ በላዋለሁ። ከጨረስኩትም ይሄ ነው እንግዲህ የዛሬው ምግቤ ማለት ነው። ይሄ ደግሞ የተረፈኝ ቲማቲም ነው፣ ግማሽ ነው። ያውም ከግማሽ አነስ ይላል። ይሄን በዛ ያለ ነው። ይሄን ደግሞ ስኳር ሙሉ እንስንስ አድርግና ፊቴን በዚህ ውሉል። እስኪ ማን ነው እንደኔ ሱስ የሆነበት ያን ነገር? የኔ ሁልጊዜ ልማዴ ሆኗል። በነገራችን ላይ በጣም አሪፍ ነው። ስተውት ራሱ ልምድ አያረግም። በጣም አሪፍ ነው። ፊታችሁ ጥርት ይላል፣ ልስልስ ይላል። በዚህ በቲማቲሙ እስከ ፍሬው ነው እስከ ውሃው ነው። ስኳር ሙሉ እንስንስ አድርግና እንዳላሳያችሁ እንግዲህ ካሜራው ማኗኔው ስለሆንኩ አይመችም ቤተሰብ። በዚህ ሙሉውን ስኳር ነስንስ አድርጌ ፊቴን በደንብ ፍግፍግ። በነገራችን ላይ በጣም አሪፍ ነው፣ ወላሂ በጣም አሪፍ ነው። ሞክሩት፣ ትወዱታላችሁ። በእርግጥ ከእናንተ ከመዳም ቅመሞች ያመለጠ አይኖርም፣ ታውቁታላችሁ በእርግጠኝነት። ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በኮሜንት ማይዞሽ አብሽሪ ለምትሉኝ ውድ ቤተሰቦች ምስጋና ከልብ ነው። ከልብ አመሰግናለሁ። ኢንሻአላህ ደግሞ አሁን ከመዳን ቤት ስለሆነ ነው እንጂ አላህ ከመዳን ቤት ካወጣን ምናልባት ከሀገራችን ከገባን የተለያየ ስራዎችን ይዤ ብቅ እላለሁ። እናም ሁልጊዜም አብሮነታችሁ አይለየኝ ውዶች። ወዲያችሁ ፈቅዳችሁ ስለምትከታተሉኝ ምስጋና ከልብ ነው። ከልብ አመሰግናለሁ። ይሄንን እንግዲህ የምጠቀመውን እንደዚህ አድርጌ ስኳር አድርጌበታለሁ። አሁን ሂጄ ከሽንት ቤት ወይም ከመቅሰላው ከእጅ መታጠቢያው በደንብ መጀመሪያ ፊቴን በንጹህ ውሃ ታጥቤ በፎጣ ደርቀዋለሁ ፊቴን ማለት ነው። ዝም ብዬ አሁን ሂጄ ቶሎ አላረግም። ምክንያቱም አሁን እንግዲህ ለዚህ ሮዶ የታጠብኩት ስለሆነ ፊቴን እስካሁን ብዙ ነገር እንትን ብሏል። ምግብን ስለምሰራ ብዙ ነገር ሆኗል። ስለዚህ አሁን ሂጄ በንጹህ ውሃ ወይም ለኔ በሚስማማኝ ሳሙና ፊቴን ታጥቤ እንደገና ይሄንን በፎጣ ፊቴን ካደረቅኩ በኋላ ይሄንን ፍግፍግ አደርግበታለሁ። በጣም ጥሩ ነው። ተወዱታላችሁ፣ ታመሰግኑኛላችሁ። የእጅማ ሰስዬ እየለቀቀ ነው፣ ጥርት እያለ ነው። አሳያችኋለሁ ኢንሻአላህ። የምጠቀመውንም ሸር አደርግላችኋለሁ።
ውዶቼ ምስጋና ከልብ ነው። ቀጣይ ቪዲዮ እስከምንገናኝ አላህ ከእናንተ ጋር ይሁን ውዶችዬ።